ሰው ለእግዚአብሔር የሚያደርገው ነገር ሁሉ ለራሱ እንጂ ለእግዚአብሔር ጥቅም የለውም። እስኪ አንዳንድ ቀን እንደው ለእግዚአብሔር ውለታ የዋላችሁለት ያህል ተሰምቷችሁ ያውቅም? ያውቃል አያውቅም? እስቲ በሞቴ ያውቃል? እሱን ነው መናቅ ያለባችሁ። ምንም አሁን በቃ ጥሩ አድርጋችሁ አስቀድሳችሁ በመጣችሁ ቀን ተመስገን ጌታ የምንለው ምን እያለ መስላችኋል? የአሸናፊነት ስሜት እኮ ነው። እግዚአብሔርን እኮ አገለገልኩት፣ እግዚአብሔር እኮ ሰጠሁት እኮ ይሄው ማለት እኮ ነው። ይሄ ማለት ማህሌቱ በጥሩ ሲጠናቀቅ ጥሩ በዓል አከበርን ተመስገን የሚለው እኮ ሰው ለእግዚአብሔር እኮ በቃ ጥሩ አገልግሎት ሰጠን ብሎ ነው ማለት እንደዚያ ነው የሚያደርገው ሰው። ለእግዚአብሔር ብዙ ጊዜ እኮ በጸሎታችንም ቂም ይዘን እንጸልያለን። አንዳንድ ቀን ጸልያችሁ አታውቁም? ቂም ይዛችሁ እንደው አንዳንድ በማን ነው ደግሞ ቂም የምንይዘው? በሰው ይሁን በእግዚአብሔር እኮ ነው እያልኳቸው ያለ። በእግዚአብሔር ቂም ይዛችሁ ጸልያችሁ አታውቁም? ማለት ንስሐ ገብቷችኋል፣ ስጋው ደግሞ ተቀብላችሁ ሊሆን ይችላል። ጸሎት እየሰራላችሁ ነው፣ ሰው ጋር ታርቃችኋል። እንዲያውም ደግሞ ይገርማል፣ በዚያን ቀን በዚያን ወር ብዙ ምጽዋት ወይ ለገዳም ወይ ለቤተ ክርስቲያን ሁሉ ሰጥታችኋል። በዚያ ዕለት እግዚአብሔር ትልቁን ልጃችሁን ክርትም በሞት ስትጸልዩ ምንድን ነው ይሁን እስኪ በጣም ተናደን በሱ ማለት ቂም እናኮርፋለን ሁሉ ማለት ቂም ዘን ማለት። ምክንያቱም እነዚህን አሁን እንዳንነግረው እንፈራዋለን እግዚአብሔርን ይሁን መስ ብለን እንቀበላለን። ግን ደግሞ ስለሚነደን በልባችን እንዴት ነው ይሄ እኮ ሊቀበሉት አይቻልም። ምንድነው ያንተ ነገር እንዲህ ያደረኩ እንዴት ይሄን ሁሉ መከራ ታመጣብኛለህ ብለን በእግዚአብሔር ሁሉ እናኮርፋለን አንዳንድ ጊዜ ማለት ነው። ስለዚህ ምንድነው ያለ ቅዱስ ዳዊት የኔ ምግባር ላንተ ምን ይጠቅምሃል? ባደርገው ለራሴ ነው